የኢንፈርቲሊቲ ቀጥታ የአማርኛ ትርጓሜውን ደግሞ እንመልከት። ኢንፈርቲሊቲ ቀጥታ የአማርኛ ትርጓሜው መካንነት ማለት ሲሆን በእኛ ማህበረሰብ ያለው አረዳድ ግን ትንሽ ከላይ ከተመለከትናቸው ዴፊኒሽኖች ወጣ ስለሚል ነውና በእኛ ማህበረሰብ መካንነት ማለት መውለድ አለመቻል ተደርጎ ነው በአብዛኛው ማህበረሰብ ክፍል የሚወሰደው። ይህ የሆነበት ምክንያት ደግሞ ከዚህ ቀደም የመሃንነት ምርመራዎች በበቂ ሁኔታ አለመኖራቸው፣ ሕክምናዎችም አለመኖራቸው እና በዛ ችግር ውስጥ የነበሩ ብዙ ሰዎች ልጅ ሳይወልዱ በመቅረታቸው መካንነትን ለዘለቄታው ልጅ ካለመውለድ ጋር የተሳሰረ አመለካከት እንዲኖር አድርጓል። አሁን ግን ጊዜው ተቀይሯል። የተለያዩ ምርመራዎች ለወንዱም ለሴቶችም እንዲሁ ደግሞ እንደየህመሙ ወይ እንደየበሽታው ኬዝ የተለያዩ ሕክምናዎች በሀገር ውስጥ ይሰጣሉ፣ እንዲሁም በዓለም ዙሪያ ይገኛሉ። ሀገራችን ውስጥም የተለያዩ ስፔሻሊስቶች እና ሰብ ስፔሻሊስቶች ይህን ሕክምና የሚሰጡ ይገኛሉ። ስለዚህ በዚህ ችግር ውስጥ ያሉ ጥንዶች አሁን ላይ መውለድ እየቻሉ ስለሆነ መካንነት ለዘለቄታው ልጅ መውለድ አለመቻል ሳይሆን ለጊዜው ልጅ ማግኘት አለመቻል መሆኑ መገንዘብ ያስፈልጋል።